ምን ነው የሰጠሁት የለ የሰጡኝ የለ ምን ይሰው ነው ቤት የሚቀጥለው? አረኔ አልገባ ማሮቼ እኔ ፍቅሮች ህይወቶቼ የምትወዱኝ በኔ ምክንያት በየቤቱ የምትሰደቡ ፍቅሮቼ ማለት ነው። እኔ ለእናንተ የምነግራችሁ ነገር እኔ አይመለከተኝም፣ አያገባኝም። እንዲሁም እንኳን ዛሬ እንደዚህ አጀንዳ ላይ ያረጉኝ የሚሯሯጡበት ቀን አይደለም። ድሮን ስሜ ይጣፍጣቸዋል። አይመለከተኝም። እኔ አደርግም፣ አያገባኝም። አንድ ጉዳይ ግን አለ ብያለሁ። እቺ ነገር ዘልቃ ከሄደች አንድ ጉዳይ ላይ እጄን ልከት ትችላለሁ። ቅድም የነገርኳችሁ ጉዳይ ላይ ቤትሽ ቤቴ አይደለም ወይ? አጀንዳውን ማስቀጠል አለብን እያለ ነው ቴዲ። አይቻልም። ላ ተከበር። ድሮ ከፍለሃል፣ ለቤቱ የከፈልከውን ተጠቅመ ጨርሰሃል። አለቀ። በድሮ ጊዜ በቤቱ ከፍለህበታል፣ ባርከከኛል። ድሮ ጊፍተር እያለክ ቴዲ ጸበል ሳገባ በፊት በድሮ ጊዜ በዛኛው አሁንማ ከሰረ እኮ በጣም በሚያሳዝን ሁኔታ ከሰረ እኮ ቴዲ። በዛኛው ህይወትክ በድሮ ህይወትክ ከፍለከኛል። በአሜሪካው ህይወትክ አሁን ጸበል ከገባክ ሽንቁሩ ሚካኤል ከገባክ ወዲህ ሰተኸኝም አታውቅም። እንደውም ስሰማ በቅርቡ ምናምን አሉ፣ ወሬ ነው አሉ። በቅርቡ ትጨልላለህ ነው? አይ ቴዲ በቅርቡ አሉ። እስኪ ልኳል ይግባ እስኪ ና እሺ ስትልክ ፈላጉች አንደም በሰክፈል አራኒ ምንም ሁለቱም ብታወርደኝና አጀንዳ ቤት ያልፈልገው አይመለከተኝም። ለሽ ማለሽ ነው እዚህ አጀንዳ ላይ ሐሳብ አልሰጠው አስተያየት አልሰጠው ከድሮ እስካሁን ለምንድን ነው የምገባው? እንዴ መግባት ያለበት ይግባ እንጂ ለሽ ነው አንቺም ታውቂያለሽ ማለት ነው። ስለዚህ ኦፍ ኮርስ አውቃለሁ። እንደወሬ ሰምቻለሁ። ማንን እፈራለሁ? እኔ ማናቸውን እፈራቸዋለሁ? ኦፍ ኮርስ ከሰማው ቆይቻለሁ። ግን መብላቱ ሰምተሻል? መዘረፉንና መብላቱን ሰምተሻል? እኔ ናውናት ነካኩኝ እዛ ጨርሱ። እኔ ጋር ግን አልፎ ሰምተሻል? አንስተማሽ አንዴ ቆሷ ምን ድብልቅልቃችሁ ነው የማወጣው። ይሄ ለምናገር እኔ ተቆልሽ ቆይ ቴዲዝም ለመናገር ያለብኝ እኔ አያገባኝም። ይሄ እኮ የዚህ ጉዳይ እኮ ነው። ታውቂያለሽ አታውቂም አንቺ ሰውዬ? እኔ በመረጃ በማስረጃ እንዳትጠይቀኝ። በመረጃ በማስረጃ አላውቅም፣ ግን አንጠይቅሽም። ግን ሰምተሻል። አዳምጠኝ። እንደማንኛውም ሚዲያ ሰው ሲወራ ከሰማው ወር ከምናምን አልፎታል። ግልጽ ብላክ ሊስት ሰዎች ስለገባ ነው ጉቺ። በነገራችን ላይ ስለምንወድሽ ነው። አንደኛ ብላክ ሊስት ስምሻለ እንደማንኛውም ሰው እኔ አላውቅም ምናምን ብዬ አልሸፋፍንም። ሲወራ ሰምቻለሁ። ወር ይሆነዋል ከሰማው። ግን ከሰማው ማንሽ ምን ታመጫለሽ? ኦፍ ኮርስ አወራለሁ። የሰማሁትን ነው የምነግራችሁ። እኔ መረጃ ማስረጃ ስለሌለኝ ወጥቼ ማውራት ግን አልችልም። ያዝ ቴዲ፣ ነገሩ ተጀምሯል። አስቀጥል። ጆከር አንድ ነገር ልንገርህ። እኔ መረጃ ማስረጃ በሌለኝ ነገር ላይ አሁን አትጩይና አዳምጪ። እኔ አሁን ጥያቄ አትጠይቀኝ፣ እንዳላስወጣችሁ እንዳትጠይቀኝ። እንድታስወጭን እኮ አይደለም። አንቺም ታውቂ ሰምተሻል ወይ? ስነግርህ መስማት አትጠይቀኝ ነበር፣ ግን እንዳላስወጣችሁ ማለት ጀመርሽ። ስሙ ልንገራችሁ፣ አንዴ ልጨርስና ታወራላችሁ። እንደማንኛውም የሚዲያ ሰው ማለት ነው። የሚዲያ ሰዎች አይደለ? የዛሬ ወር አካባቢ ሲወራ ሰማሁ። የለም ጠፍቷል፣ ከሚዲያም ጠፍቷል ምናምን፣ ገንዘቡም የለም ምናምን የሚባል ወሬ ሰማሁ። ገንዘቡንም ለውሽማው አውሎት ተዝናንቶበት አላውቅም። ግን ቆይ ድሬ አንዴ ዝም በይ በእናታችሁ። ግን እኔ ማንም እኮ የሚያውቀው እኮ ነው ድርዬ። ምን እንትናለ ይኸውልህ፣ እኔ ግን ማለት ነው ጆከር ጉቺ ጀግና ስለሆነ አፈራም ታወራለች። አለቀ። እኔ ግን መረጃ የለኝም፣ እጄ ላይ ማስረጃ የለኝም። አሁን መረጃ አምጪ በዚህ ጉዳይ ሰውን ለመወንጀል ለመጠየቅ ፍቅሮቼ ምን ያስፈልጋል? ማስረጃ ብትሉኝ የለኝም። ስለዚህ ወጥቼ ስለዚህ ነገር ምስክርም ማውራትም ወሬውን ከየሰማሽ ጉቺ አሁን እኮ ራሱ ይኸውልሽ 200,000 ተከራይቼ ሙሉ አፓርትመንት ነበር ጉዳዩን ያስኩት አለ። ያንተን ነበር የምንኖረው ስለው እዛው ነው የምኖረው አለ። እኔ ክለብ ይኸውልሽ ቪዲዮ አለኝ ከአንድም ሁለት ከተለያየ ሴት ጋር የተሳሳበ እግዚአብሔርን ነው የምልሽ። ሪከርድ አድርጓል። እግዚአብሔርን ጆከር አለከላል ኢትዮጵያ ክለብ ውስጥ እንኳን ተሳሳም እግዚአብሔር እና አንተ ተሳሳም ቅናት ነው። ለምን ብሎ ሰው 4 ኪሎ ፖስቶ ምን ብሎ ለምኗት እንዳጠፋችለት ጠይቃል። 4 ኪሎ ፖስታ
እኔ ላይቭ ላይ መጣው አይተውት ማለት ነው። እኔ ላይቭ ገባ አልነበረ በፊት ቴዲ ያ ፐርሰናል ህይወቱ ነው። ሴጋር ተቀጥቶ ለምን አህያ ጋር ለምን አያሳሳም? ነው ግን እያለ ያለው ፐርሰናል ላይፍ አይደለም የራሱን ላይፍ እየለው እነሱ ነው። ለዚህ ፍጆታ ነው የዋለው እኮ ነው። አሁን ሰማው ቅድም ያለው እዛ ነው የምኖረው አለ። ለምን አፍሽን አይደክልሽም? ከእናንተ ገንዘብ ግን ለዚህ ነው የዋለው። ሃሽታግ ሰምተሻል አልቅድም ያለውን 200,000 መክፈል አቅቶኝ ወጣው እዛው ነው የምኖረው እዛው ነው እንትንም አስክሬን ሰብስቤ አሁን የሚያውቁት ሚስጥሩን ፍልፍል አድርገው የሚያውቁት አይውልህ ይሄ የእንትኑ የድርጅቱ ወዲው ሽማው ለውሽማው ሲጠቀም የግል ህይወቱ ያቺ ምስኪን በቃ አጭር ነገር ያቺ ምስኪን ሚስቱ ልጅ ያዘችው ሚስቱ ተቆራምታ አሁን ኦፕሬሽን ያስፈልጋታል ታማሚ ነች ወደዛ ነገሩ ደርሷል ስለከዳት እሷ ድርጅቱ ምንድነው ስራው ምን እየሰራህ ነው የሚባለው በዛ ምክንያት ህይወቱ ራሱ የዚህኛው ተበላሽቷል ገባ አይደል እንደ ቀልዴና አጀንዳ እዚህ ቤት አስቀጣላችሁ ማለት ነው ጆከር እንደ ቀልድ ያለ አይል ያሳብ እኮ ነው እኔ አንድ ነገር ነገርኩ በስታት እንዲንጫጫ ነው ጉቺ አንድ ነገር ልንገርክ ወንድሜ ስማኝ በስታት ልንገራቸው ድብልቅልቁን ማውጣው እኔ ማንም ነገር ውስጥ መግባት አልፈልግም አይመለከተኝም it's not my business የደገፍኩትም ሰፖርት ያደረኩትም የሰጠሁትም ብር የለም አያገባኝም ስለዚህ ጉዳይ ማለት ነው ከዛ ውጪ ግን ዳይሬክትሊም ኢንዳይሬክትሊም ስሜ ቢነሳ አብረን እናያለን ስለዚህ አንቺም የምታውቂው ነገር አለ ትልቅ የተሸፈነ አራሩኝ ወገን ያለ እርዱኝ የጠፉቶች አሉ እየሰማች ነው ዛሬ ጭራሽ ሚዲያ ላይ ማናጣቸው ሴቶች መሲ ብርጅስቶን ዛሬ አልገባችም ማለት መሲ ብርጅስቶን ባሏ መጥቷል ስነ ስርዓታችሁን ያዙ ባሏ ካሜራሽቶ ቢዚ ነች ሰሞኑንም እየገባች አይደለም የጫጉላ ሽርሽር ላይ ነች ግን ሱቃም ራሷ እየገባች አይደለም ትላንትና ነው በስንት ቀን ነው የመጣችው ገባችሁ ይሄ የሆነ ነገር ሲነሳ ተደበቁ ምናምን በሚል ሽማን አትናገሩ እዚህ ቤት ሌላ ማን ነው ሌሎቹ አሉ ሚዲያ ላይ ዙሮ ሰፖርት ሲያደርጉ የነበሩ ሁሉ ተጠያቂ ናቸው ዶክተር ቀድማው ምን ቀድም አለች እንትን የኔ ነው ቦርቦር ከፍሎ ስትል ነበር አንተ ቤት አሁን ግን መጣ ሌላ ወሬ አወራች እሱ በስልክ አውርታ ለምን ዝም አልካት ማለት ምን ይቀደም በጀመረ የከፈት ጊዜ ምን ስትል ነበር ጋይስ እንደ ማንኛውም ሰው አግዛለሁ ነው ያለችው እሱ አርግ ላስወጣችሁ ነው ቀስ በቀስ ይሄን አጀንዳ ነው ቢል ቀጥሉ ነው አልፈልግም እኔ የመጣሁት ከህዝቡ ጋር ላወራ ልሳሳቅ ልመርቅ ልሻቀቅ የዙሪ ኩሉ ጉቺዬ እህቶቻችን ሳይሞቱ ሞተዋል ተብሎ ገንዘብ ተዘርፎ እንደዝም ታያለሽ እኔ አገባኝ አንቺን የመሰለ ምሁር ተቀምጦ አረብ ሀገር ምንም ማቁም ሀይሞች ናቸው ምንም ተባለ እንሰደባለን እንደዚህ ሰዎች ላይ ከህዝብ ላይ ያነካኩኝ ነው እንደመጡት ማለፈኝ ማንም ይጥቀው አንቺ ኃላፊነት አለብሽ እንጂ አረብ ሀገር ተሰጥተሽ ነው ማለት ነው ንገረኝ እስቲ ነው የቱ ቃል ቁጭ ብዬ ገስት ላይ ተገሳስኩም ታይተን እንደውም አንቺ ነበርሽ እና አጀንዳ ከፍተሽ በቤትሽ ማዋቂ አንቺ ከሰው ትቀበያለሽ እንዴት እንደሚቀበሉት ነገር ያለሽ እነሱ እየሰጡ አስቸገሩ እኔ አገባኝም ተውኝ በእግዚአብሔር በእናታችሁ ቴዲ እኔ አልፈልግም እኔ ስፔሻሊ ዚስ ዴይስ ሰው ነገር ውስጥ መግባት አልፈልግም ማጣራት ያለባችሁን የሚዲያ ተጽዕኖ ፈጣሪ ነን የሚዲያ ፊገር ነን የምትሉትና አጣሩ እኔ ስሜ ሲጠራ መልሳለሁ ማሪኛ ኮነ ስትልይዘኛ ልጅቶቻችን አረብ ሀገር ተቀምጠው ከዛ ውጪ እንዴት መግባት ያሳዝናል በጣም እኛማ አጀንዳውን ገና ጀመርነው እናሞቀዋለን እቺን ሳምንት አንለቅም እንደውም ይዣተን ነበር ጥሩ አጀንዳ አግኝተናል ጭር ብሎ ነበር ቲክቶክ በቃ ሽጉጪ የመልካም ጊዜ አሜን መልካም ጊዜ እቺ ተናደሻል እንውጣ ለማንኛውም ገና ነው ይኮ እህታችን ጉቺ ብዙ ነገር አለች እሷም እንግዲህ አትደብቁ ታፈንዱት እኔም በጀርባ ብዙ የምታውቁ ሰዎች አላችሁ እኔ ብቻ መክሰስ መጠየቅ የለብኝም ይፈንዳና አዋጡት ብዙ ነገር አለ እስከ ህይወቱ የደረሰ ነገር አለ ይኬድበት ነው ተዘርፏል ዘርፏል በልቷል አራት ነጥብ ጆከር እስቲ እኔ ቤት አታውራ እያልኩህ እንቃት ነው ፍቅርዬሽ በጣም ጉቺ አይኔ እንኳን ሰላም ልልሽ ነው የገባው እኔ አንቺ ነገርሽ እኔ አንቺ እንዲሁ እንኳን ገብቼበት ሳልገባ ደሜ መራር ነው ግን
ጥሩነቱ ምንም ስለማያመጡ አልፎ መተውብኛ ያውቁ እንደኛማ እንደው ባለው ነገር ትንሽ ቢነካኩሽ ጥሩ ነው እንጂ ጉዱንም እንድንሰማ እናትሽ የወለደችሽ እንዴት ብለሽ ጉቺ በይ ይለይልናል። እኛም ታስፈልጊናለሽ ጉቺ። አያገባኝም፣ አላስፈልጋችሁም። እዛው ጣጣችሁን ጨርሱ። እኔ በሰላም ልኑርበት። ነገር ጠላው እግዚአብሔር የተበላም ካለ ፍቅሮቼ በቃ አይስታጎ። አሁን እኮ ከባዱንና ቀላሉን ሲስተም አግኝተነዋል። ገባሽ አይደለ? በቃ ጉቺን እንዲሰድቧት ማድረግ ነው። ጉቺ ጋር ማጣላት ነው። ትልቅ ነው። ማረራ እሷ ተረካች ነው ያለው የማይደረገውን የማይሞከረውን አስኳሉ ግን የት እንዳለ ታውቃለህ? ግን ጆከር ዋናው አስኳል ግን ዱባይ ላይ ነው ያለው። ዱባይ ነው። ዱባይ ላይ አዎ፣ ችግር የለውም። እንቁላሉ እናቴን አንተ እነዚህ ሰዎች ሞዴሬተሮች ከጆከር ጀምራችሁ ሆፕ ንቀይልኝ። እኔ ምን አደረኩሽ ማርዬ? ናፍቀሽኝ እኮ ነው የመጣሁት። ዱባይ የተሰባሰበ የማፊያ ቡድን በእኛ ላይ ጥሬ ስጋ ስቆርጥ የነበራችሁ እያንዳንዱ እንትናችሁ ይወጣል። ቅሌታችሁ ችግር የለውም። ይሄ ያበሻ እኔ ጥሬ ስጋ ብቆርጥ ነው የበለጠ ልጅ በገንዘቤ ነው ጥሬ ስጋ ብቆርጠው። ዱባይ በነገራችን ላይ ብዙ ነገር አለባቸው። ገና በንግድና በተለያየ በሀብታም ጨዋታ ብዙ ጉዳይ አለ። ይሄን ሳምንት ያለ የተቀዳለጠ ገና ጠንቋይ ቤት ሁሉ የሚሄዱ ሴቶች እንዳሉ ነው መረጃው እየደረሰ ነው ያለው። ያው ዱባይ ደግሞ ጠንቋይ ቤት ኧረ ዱባይ የለም። ሰውዬ ተረጋጋ። ወይ መዳረሪ በጣም ነው እንዲያስተነቆሉት። ዞሮ ዋናው ነገር ምን አለ መሰለሽ፣ አንቺ ከተነካሽ ትልቁን እንትኑን መንጋውን ስለምትነኪ አንቺም ማጣላት ነው በቃ። አሁን እኮ ደረሰን እኮ አጭሩን ዘዴ። እኔ የምፈልገው አሁን ሁሉም በያፋችሁ እንድትነካኩት ነው የምፈልገው ነገር ነው። አሁን መርፌ ወቅተንሻል። ነገ ቤት ከፍተሽ የና አጀንዳ ያላራገብሻት እንደሆነ አብዱ ምን አለት ያለሽ ጉቺ ኤቢዲ ምን አለት ያለሽ አብዱ መርፌ ነው ወከብት መርፌ ነው ይወጣል። መጣችላችሁ ያቻትና ልጅቷ የሚለውን ዘፈን ነው የምከፍትላቸው። ይሞክሩ። እንዴት ፈራሽ ግን? ሰውየው እንዴት ተፈራ? እንዴት ፈራችሁት? ይተቀየራችኋል እንዴ? አልገባኝም። ምን አኬ እንደው በመድኃኒዓለም ይዣለሁ። አቤ ወሬ ይዛ ጆከር ነው ጥፋተኛ። እዛው ቀጥፎን መጣን ወደ አንቺ ቀጥታ። ጆከር አለ ፕሮፋይል ውስጥ ገብቼ ኮፒ ሊንክ እያደረኩ ነው። ሪፖርት እያደረጉበት ነው። ፕሮፋይሉ ላይ ገብታችሁ ኮፒ ሊንክ አድርጉት። ይሄ ነገር እንደዚህ በቀላሉ መንፈታው አይደለም። አፌ ምን አለሽ መሰለኝ ጉቼታችን ከተነካው እኔ ነኝ የምዘረግፈው ነገሩን ብላ ግልግል በቃ እንደምንም አድርገን እናምጣው። እንደዚህ ይሄ አሪፍ እኮ ነው። ወዷት ላይ እኮ ነው እንስራ እያልኩ ያለሁት። ሰማት እንድትቀርቀው ወዷት ማጂ ነው።